በዚህ አጋጣሚ እንዳጠቃላይ እስኪ ሰው ካንተ ምን ይማር? በእርግጥ ሰው ከቻሌንጅ ነው የሚማረው። እኔ እንግዲህ ብዙ ፈተናዎች አጋጥሞኛል ስልህ የሆነ የማህበራዊ እንትኖቹ ማለት ነው ሁኔታዎቹ ልክ ትምህርት ላይም በነበረው እንደዚህ አይነት ቻሌንጆችን ፔኔትሬት አድርጌ አልፌ የመጣው ሰው ነው። ከኔ በኋላ እንዳልኩ ገበያው አድማስ የሚባል አሁን የጤና ባለሙያ ነው፣ ስራ ላይ ነው ያለ። ያው አክሱም ዩኒቨርሲቲ ተመርቋል። ደምሰው ደመቀም ጅማ ዩኒቨርሲቲ ላይ እንደዚህ ከዛ በኋላ ያሉትን ልጠቅስልህ አልችልም። በጣም በብዛት በግፍ እኛም ማግዘናቸው ይህንን እንትን ቀርፈን እዛው ለማህበረሰቡም እያወያየን ይሄ ነገር እንዲቀረፍ አድርገን ብዙ ተማሪዎች አሁን ዩኒቨርሲቲዎች ላይ ያሉን አሁን ስራ ላይ እየተማሩ አሉ። ቻሌንጅ በነገራችን ላይ እንድትበረታ ያደርግሃል። ፓወር የሚሰጥህ ነው። እልክ ውስጥ ትጋባለህ። በቃ ነገሮቹ ብቻ አንተ ማህበረሰቡን የሚጎዳ የማህበረሰቡን እሴት ያልጠበቀ ነገር አታድርግ እንጂ እዛ ላይ የስድብ ሞራሊቲ ሲመጣ እኔ ስድብ መልሼ አላውቅም። እንዳልኩ እኔ መምህር ነኝ። ሞራሊቲ አይፈቅድም። ከአንድ መምህር ሊጠበቅ የሚችል ነገር ስላልሆነ በዚያ መንገድ ነው ስንመጣም ሲቪል እንትናችን የምንገነባው ይሆናል። ሰብናችንን የምንገነባው መምህር ስትሆን ለሌሎች አርአያ በመሆን ነው። አንተ ከሰው ጋር ፍቅር ያለ ሰው ከሆነ ግን ማህበራዊ ሚዲያ ወይ ተሳዳቢ የሆነ ነገር ልትሆን ትችላለህ። ግን ሰው ብዙ ታለንት አለው። በጣም ክሬቲቭ ሆነህ ግን ደግሞ የሆነ ቦታ ላይ ፊት የማታደርግ ልትሆን ትችላለህ። እና እነዚህን ሰዎች እኔ እንትን አደርጋለሁ፣ እረዳቸዋለሁ። ማለት ይሄ ሰው አሁን እኔን ተነስቶ ቢዘልፈኝ ጥሩ ሰው እንደሆነ ሌላ የተሻለ ሙያ እንዳለው ደግሞ ይረዳዋል። በዛ መንገድ ነው ሰው እንትን የማደርገው። ትክክል። በጣም ደስ የሚል እይታ ነው። እንዴት ነው እስኪ ወደ ቲክቶክ ልትመጣ የቻልከው? ማለት ከዛ በፊት ቲክቶክ ታይ ነበር ወይስ እንዴት ነበር? ቀጥታ ወደ ስራ ነው የገባኸው? አሁን ቲክቶክ እንደመጣ ጀምሮ እጠቀማለሁ። ስጠቀም ግን ልክ ስክሮል እያደረግህ አንዳንድ ፈኒዎችን ከማየት ውጭ ለሌላ ነገር ተጠቅሜው አላውቅም። ግን እጅ ላይ ያለው ሪሶርስ ሀብት ነው። እሱን ሞቢላይዝ ማድረግ እንዳለብኝ ከጊዜ በኋላ እያደረብኝ መጣ። ጉጉት አደረብኝ። ለመሰለ ከዛ ፊት ማልጠቀም ከዛ ፊት የነበረ ዝንባሌ የፈጠራ ስራዎች ላይ ነው። የፈጠራ ስራዎች ላይ ትልቅ እንትን አለኝ። ትልቅ ሀሳብ፣ ትልቅ ፍላጎት፣ በጣም ገደብ የሌለው ፍላጎት አለ። ፈጠራ በተለይ አሁን ሮኬት ሳይንስ ላይ ሮኬት አስወንጭፈህ ምናምን እንደዚህ የሳተላይት እንትኖችን በራስህ ሀገር ላይ ሳተላይቶችን መጠቀም የራስህን እንትን መንኮራኩር ፈጥረህ የራስህን ሳተላይት ፈጥረህ ከሌላው ሀገር ጋር ኮምፒት ማድረግ ፍላጎት አለ ከበፊትም። እዚያ ላይ ነው ትኩረት ማድረግ የነበር። ብዙ ጊዜ እንደዚህ አይነት ምርምሮች ላይ እንደዚህ አይነት ስራዎች ላይ አተኩራለሁ። ከዚህ አልፎ ደግሞ ፍሪ ኢነርጂ ሁለቱ አሁን እኔ ወደፊትም ቢሳካልኝ ከቻልኩም አሁን ሳይንስና ቴክኖሎጂ ሚኒስቴር ጋር ወይ የሆነ ቦታ ላይ እነዚህ ነገሮች አመቻችተው የሆነ እዚያ ውስጥ ገብቼ እነዚህን ስራዎች እንድሰራ ቢደረግልኝ እኔም ፍላጎቴ ነው አሁንም ቢሆን እና ብዙ ጊዜ እነዚህ ላይ ትኩረት ስለምታደርግ ወደዚህ ብዙ አልመጣም። እዚያ ላይ ነው ብዙ ጊዜን የማሳልፈው። ለምሳሌ ፍሪ ኢነርጂ ስልህ ፀሐይ ሳትጠቀም የፀሐይ ኢነርጂ ሳትጠቀም ሶላር ማለት ነው፣ መብራት ሳትጠቀም ንፋስ ሳትጠቀም ሜካኒካል ኢነርጂ በመጠቀም ወደ ኤሌክትሪካል ኢነርጂ የምትቀይር ነው ፍሪ ኢነርጂ ማለት። በእርግጥ ይሄ ጊቬፍ ኢነርጂ ነው የሚባል አለ። እሱ ህግ ሊጥስ ይችላል። ግን ዋናው ፈጠራው መኖሩ ነው የሚፈለገው። ኤሌክትሪሲቲ ፕሮዲውስ አደርጋለሁ። ይህን ኤሌክትሪሲቲ ደግሞ ለመጀመሪያ ዲዛይን ያደረግኳት ለአንድ ቤት፣ ለአንድ ሩም፣ ለፍሪጅ፣ ለአምፖል አንድ ቆጣሪ ኖርማል ቆጣሪ እሷን ልትሰራው የሚችል ኃይል ማመንጨት የሚቻልበት ሁኔታ ላይ መድረስ እንደሚችል እና እዚያ ያን ማድረግ እንዳለብኝ ይሰማኛል። እና እዚያ ላይም ወደፊት ያው እመጣለሁ ብዬ አስባለሁ። እና ሀሳቡን ቀየርኩና ሀሳቡ እንዳለ ነው። በቻልኩ ጊዜ በሆነ ላይ በተሳካልኝ ጊዜ ያንን ነገር እንደማደርገው አሁን ፍላጎቱ አለኝ፣ እቅዱም አለኝ። ግን ወደ ምን ዞርኩ መሰለኝ? ይሄ ከቀረ በኋላ ወደ ማህበራዊ ሚዲያ መዞር ጀመርኩ። የራሴን ስራ እየሰራሁ ስመጣ ግን እኔ መጀመሪያ አሁን ምክር ነበር። ከዛ በፊት ለምሳሌ ሰው ማህበራዊ ሚዲያ የምታያቸው መጥፎ እንትኖችን እተቻለሁ። ለምሳሌ በፍቅር ጊዜ አብረህ ኑረህ አብረህ ስትበላ ስትጠጣ ኑረህ ስትጣላ የምታወጣው ሚስጥር አለ ዝባዝንኬ። እሱ ሲያወጡ ለምን ታደርጋላችሁ ምናምን ወይ ጅብ ታደርጋለህ ወይ ምናምን ነገር እንደዚያ። ወይም ደግሞ ራሴ ወጥቼ እሰራለሁ። እንደዚህ አይነት ነገሮችን እንሰራ ነበረ። ግን የሚታዩልህ 100 ወይ 200 ሰው አካባቢ ነው የሚያየው። ከዛ በኋላ ልክ ኤዲቲንጉን እንደጨመርኩ አንድ ብርጭቆ ነው ለመጀመሪያ የሰራኋት። ብርጭቆዋን ልክ ሊይዛ ስል ሌላ ናት። ከዛ በፊት አንድ ብርጭቆ አለች አልያዘኝ ብላ ምናምን እሷን እንደለቀኩ 1000 ምናምን የማይሞላ ሰው ያየው የነበረው 80,000 ሰው አየው። ይሄ መታየት ነቀፌታም ነበረው። አንተ አስማት፣ አንተ መተት ወይ ጸበል ግባ ምናምን ኮሜንቱን ነው የምነግርህ። እንግዲህ አሁን ሰው የሰውን ኢንቴንሽኑን አይደለም ግን ኮሜንት ላይ የነበረውን ነው። ይሄ ነገር ጥሩ ነው አልኩና ሌላም ስደግም አሁን ይለው ጀመረ።
እያለ የማይረሳኝ ግን በቃ ለእኔም ምታት የሆነብኝ ያልተረዳሁት በ4 ሰዓት ውስጥ 1.2 ሚሊዮን አካባቢ የታየ አንድ ቪዲዮ አለ። ልክ ጆጉን እንደዚህ ቅዳ በየው ቀርቶ ሲመለስ እናስጠጣ እሱ 4 ሰዓት ለቅቄው 8 ሰዓት ነው 10 ሰዓት አካባቢ 1.2 ሚሊዮን ገብቷል። በጣም ግርም ያለኝ ይህንን አሁን ሰው ቀርቶ እኔ ራሱ እንዴት እንደደረሰ ግራ ይገባኛል። ቤቴ ቁጭ ብዬ እንደዚህ አይነት ዶላር ማግኘት አለብኝ ብዬ ሳስብ አፕወርክ ላይ ተመዘገቡ። አፕወርክ ላይ ስመዘገብ የሚቀሩ ነገሮች አሉ። አፕወርክ ላይ የሚስተካከሉ ፕሮፋይል ፖርትፎሊዮ የምታሟላቸው አሉ። ምንድነው ኤዲት ያደረካቸውን ቪዲዮዎችን እዚያ ላይ መጫን አለብህ። ያንን አይቶ ነው እሱ ለአንተ ሊሰጥህና ትረስ ሊያደርግ የሚችለው። ያንን $10 እንደየቪዲዮ አጭርና ረጅም $10 እስከ 10,000 አካባቢ ብር ይከፍላል። በዶላር ይከፍላሉ። እና እዚያ ላይ ለመሳተፍ ስል እነዚህን ቪዲዮዎች ኤዲት ማድረግ እኔ አሁን እንዳልኩት ብዙ ጊዜ አካዳሚክ ላይ ነው ያሳለፉት። እንደዚህ የኤዲቲንግ ትምህርት አልወሰድኩም። ስለዚህ ያንን ለማድረግ ቀለል ያሉ ካፕከት በተለይ ካፕከት ለእኔ የሶሻል ሚዲያ ዋና ሞኒተሬ ነው ብዬ አስባለሁ። ካፕከት ከዚያም አልፎ ኤአይ ይጠቀማለሁ። ይሄ አማይዚንግ የሆኑ ይሄ በረራ ላይ ለምሳሌ የተጠቀምኳቸው ኤአይ ነው። ኪሊንግ ኤአይ እና ፒክስቨርስ ሌሎችም አሉ የተሻሉ ኤአይዎች። ግን ደግሞ እኔ በወቅቱ የተጠቀምኳቸው እነዚህ ነው። በጣም ጥሩ ስራ ይሰሩልኝም እነዚህ ናቸው። እነሱን በመጠቀም ሁለቱን ለሶሻል ሚዲያ መምጣት ትልቅ አስተዋጽኦ አድርገውልኛል። በዚህ ካፕከት ይዤ በዚህ ደግሞ ኤአይን ይዤ የምንቀሳቀስ እና ሁለቱን አድርጌ ወደ ማህበራዊ ሚዲያ መጥቻለሁ። የመጣሁበት ምክንያት አሁን እንዳልኩ እነዚያን ቪዲዮዎች ኤዲት እያደረኩ እዛ ከመልቀቄ በፊት እስኪ ሰው የተቻችሁ በሚል ነው ወደ ማህበራዊ ሚዲያ የመጣሁት። ማህበራዊ ሚዲያ ላይ ቲክቶክ እጠቀማለሁ። ከዚህ በፊት እንዳልኩ ዝም ብሎ ለማየት ያክል ነው። 1000 ፎሎወር ምናምን አለኝ። ከዚያ ደግሞ ፎሎ የሚያደራርጉ ሰዎች አሉ። እዚያ ትገባለህ፣ ተደራርገህ እንኳን አይጨምርም። በዚህ አጋጣሚ እስኪ አብሬ አንድ ጥያቄ ልጠይቅ ከቲክቶክ ጋር በተያያዘ እንዴት ነው ከቲክቶክ በቀጥታ የተጠቀምከው ጥቅም አለ ወይ? ማለት 10,000 በመግባት 100,000 በማለፍ እንደዚሁም አሁን ወደ 200,000 እየተጓዝክ ነው እና እንዴት ነው የከፈለህ ነገር አለ ወይ ቲክቶክ? ወይስ ጥቅም ያገኘው በምንድን ነው? ሰፋ አድርገህ እንድትነግረኝ። ፎሎ መደራረጉ በነገራችን ላይ ቲክቶክ በራሱ እኔ ጋር አሁን ሌላውም ጋር ብዬ እንደማስበው ክፍያ የሚጀምረው ክፍያ የሚሰራባቸው ሀገሮች አሉ። ልክ ታይቶ በቪው የሚከፍልባቸው ግን በጣም የወረደ ሳንቲም ነው የሚከፍለው። ቲክቶክ በዋናነት ያው ጊፍት ነው። ሰዎች ጊፍት ይሰጡሃል። ያ ጊፍት ኦልሞስት $1 ነው ምልህ ወዲያውኑ ዶላር ማለት ይችላል። አበባ ይሰጥ ምን ይሰጥ የሚቀመጥለት ተቀይሮ ወደ $1 ስለሆነ ገንዘብ ስለሆነ በዚያ መንገድ ነው እና ፎሎ መደራረጉ ተገቢ ነው። እኔም የተወሰነ ጊዜ እስከ ስንት መሰለህ 5,000 ወይ 10,000 እስከምገባ ድረስ አካባቢ እንደዚያ ሰራ ነበረ። እነ ልጆች አሉ የሚያስሩ ሰዎች እዚያ ጋር እንሄድ ነበር። አሁን ለምሳሌ እኔ ከማውቃቸው ፎሎ ማፊ የሚባል አለ። አሚን አሁን እኔ እሱ ጋር ብዙ ጊዜ እሄዳለሁ። በባለፈው ምን ቤት ገብቶ በጣም አበረታቱኛል እና እንደ አይነት ሰዎች እሱ ጋር ያሉ ሰዎች አሁን እንትናቸው አድጓል። እኔ የማውቃቸው ሰዎች እዚያ ጊፍት እየሰጡ 300-400 ደርሰዋል። ያ አሁን ለቢዝነስ ክፍት ነው ማለት ነው። አንተ ራሱን ሳትለፋ የራስህንም ጥራት አታውጣ። በፎሎወር እዚያ ከደረሰልህ ሰው ጊፍት እየሰጠ እዚያ ላይ ወደ ቢዝነስ ቀየርክ ማለት ነው እና የሚመቹኝ ነው። አሜንም በዚሁ ማመስገን እፈልጋለሁ። ብዙ ሌሎችም አሉ። ብዙ ቤት ለቤት ሄድ አሁን ፎሎ ያደራረጋል እነሱ ምናምን የሚባሉም አሉ። እነሱ ጋር ይሄን ፎሎ ላይክ ታሰራለህ ምናምን እንደዚህ አይነት ነገር ማለት ነው። ያ ማለት ብዙ ሰው ጋር ትደርሳለህ ነው። ግን ደርሰህ ወደ ቢዝነስ ካልቀየርከው ዋጋ የለውም። ወደሚቀጥለው ጥያቄ ስገባ የማትረሳው ኮሜንት፣ የገረመ ኮሜንት፣ ያሳቀህ ምናምን? እኔ ቲክቶክ ላይ አንድ በጣም የሚበጠብጠኝ ልጅ አለ። በጣም ነው የሚበጠብጠኝ። ለመጥፎ ነገር ሁሉ ነው የሚጠቀመው። ለተለያየ ነገር ነው እንደዚህ ሆን ምናምን። እንደው ያ ግድ የለም መጥፎዎቹን በጣም ቢተወኝ ብዬ ነው የምነግረው። የኔ ፎቶዎች ናቸው። እንደገና የኔ ፕሮፋይል ነው የተቀመጠው ከላይም ከታችም ዩዘር ኔሙ ብቻ ነው፣ ስሙም የኔ ነው። ዩዘር ኔሙ ብቻ ነው የሚለያየው እና ፎሎወራችን ይለያያል። የሱ 8,000 አካባቢ ነውና ሲፈልግ የሆነ እንደ አሁን ሆረር ሆኑ ምናምን በጣም የሚያስቀይም ነገር ሁሉ ይሰራበታል በኔ ቪዲዮ። ሰው ደግሞ የኔ እየመሰለው ዛሬ የለቀቀው ምናምን ይላል። እኔ የሱ የኔ አይደለም። ጥሩም የሰራባቸው ለምሳሌ በረራ በወቅቱ በጀመርኩበት ሰዓት በረርኩ የሚለው ላይ እሱን ሰርቶ በሚሊዮን የሚታይ ቪዲዮ አይቶታል። ያ የሚታይ እንደዚህ አይነት ጥሩ ነገሮችን ቢጠቀም ጥሩ። ግን በጣም አስቀያሚ የሆኑ ለምሳሌ እኔ የማልፈልጋቸው አሁን ሆረር ሆንኩ እኔ እንደዛ አላልኩም። አንበሳ ነው የምጋልበው፣ አንበሳ ነው የማቅፈው። እንደዚህ አይነት ነገሮችን ነው እኔ ከኔ ጋር የሚሄዱትን ነገሮች የማይሄዱትን ነገሮች ጨምሮ አብሮ ይፈታልና በጣም እኔ ነግሬውም አልሰማኝ አለ። ግን ያው አሁን ቪዲዮ ሰራበታለሁ እና ሰው እንዲተው እስኪ። ስለዚህ በዚህ አጋጣሚ ለልጁ ያው ይደርሰዋል። ምክንያቱም ይሄ ኢንተርቪው ተቆራርጦም ቲክቶክ ላይ ስለሚለቀቅ በእርግጠኝነት ልጁ ያየዋል እና እባክህ
ስራውን ስራ ችግር የለውም፣ ለመልካም ነገር ተጠቀሙበት። ግን ስም ባታጠፋ ጥሩ ነው። በዚህ አጋጣሚ መልእክት ነው የሆነ ነገር አይ እንዲዘጋበትም አልፈልግም። እኔ አሁን የስራ ስራዎችን ለመልካም ነገር ይጠቀማቸው። ግን ይሄ ሆረር የሚያስቀይም ስራዎችን እኔ የሚሰራቸው ውጭ የሆኑ ነገሮች ወይ ተመሳሳይ የሆኑ ለምሳሌ አንበሳ ላይ ከሆነ ነብር ላይ ቢሰራ ሌሎቹ ነገሮች ላይ ቢሰራ ደስ ይለኛል። ግን የሆነ ሆረር ሆኖ የሆነ እንደዚህ የሆነ ውስጥ እየገባ ጂም ላይ ምናምን እያደረገ እኔ የሚቀፈኝና ደስ የማይለኝ ነገር ስለሆነ ባይጠቀምብኝ። ከዛ አልፎ ተርፎ ደግሞ የኔ ስራ የትም አይደርሰውም። የኔ ስራ እኔን እንጂ እሱን አይጠቅምም። በእነዚያ ስራዎችም እኔ ነው የምታወቅበት እንጂ ቢታወቅ ራሱ እሱን አይጠቅምም። የሚጠቅመው ነገር የለም። ያ ስለሆነ እሱን ራሱን አፕዴት ቢያደርግ ብዬ አስባለሁ። እና እንዲህ አይነት ነገሮች አሉ። እነዚህ ቻሌንጆች አሉ። ማህበራዊ ሚዲያ ላይ ስመጣ እንደዚህ አይነት ቻሌንጆች አሉ። ከዚያ ውጭ ግን ኖርማል ነው። በቃ አሪፍ ነው። ቆንጆ ነው። ስድቦች የሉ ምኖች የሉም። አሁን አሪፍ ላይ ይገኛል። በዚህ አጋጣሚ እስኪ ኮሜንት ላይ አንዳንድ ኮሜንቶች አንብቤ ያለው እኔ ራሱ በግል አንተ ፖስቶች ላይ ገብቼ እና ሰው ከአስማት ጋር ከድግምት ጋር ከመተት ጋር የሚያያይዘዋል። አብሶችን ሸሚዝ በተመለከተ ሙሉ ልብስህን ያካለስ የማድረሰው ኮሜንት ከኔጌቲቭ ኮሜንቱ ልጀምርልን። በእናንተ የተነሳ ጎጃም መተታም ተብሎ ይጠራል፣ እኛም እየተጠላ እንገኛለን የሚሉ ኮሜንት አግኝቼ ገባው። ገብቼ ሳያት ማለት እሷ አሁን ሁሌም አነሳታለሁ ፕሮፋይሏን ሳይት 140 አካባቢ ፎሎወር 140 ሺህ አይደለም 140 ብቻ እና ሴትዮ ቤት አካዳሚካሊ ያው ሰው በእርግጥ እንደዚህ መገመት ተገቢ አይደለም ብዬ አስባለሁ። ግን ከኮሜንቱ ተነስቼ ሐሳብ ልስጥ። አሁን ስለ ኤዲቲንግ የምታውቀው ነገር አለ ብዬ አላስብም። አታውቅም ብዬ አስባለሁ። ስልኳ አላት፣ ኦልሬዲ ቲክቶክ ተጠቀማለች። ከዚያ ውጭ ግን እሷ የተረዳችው እውነት መተት እንደሆነ፣ እውነት ሻይ ውስጥ እየገባው እንደሆነ፣ እውነት ውሃው ሳይነካ እየተራመድኩ እንደሆነ ነው የተረዳችሁ ብዬ አስባለሁ። በረራም ላይም እንደሆነ እኔ እየበረርኩ እንደሆነ ተረድተዋለች ሙሉ ለሙሉ። ያ ማለት ደግሞ እኔ ጎጃሚ ነኝ ብያለሁ። ጎጃም አካባቢ ይሰራል እንደዚህ አይነት ነገር ስለሆነ ብላ ኮሜንት ሰጣኝ። ዛሬው ነው አይረሳኝም። ምልህ ያ ነገር ስለሆነ ነው። ከሚያበረታቱ ደግሞ የሚደግፉ ሰዎች አሉ። አያውቁኝም፣ ግን በርታ አንተ በቃ ትፈምሳለህ። ገና ኮሜንት ሲመጣ ጀምረ አንተ ልቅ ይህን ኮሜንት ተምጽፍ አሰራም የሚሉ ብዙ ልጆች ነበሩ። ይመቻቸው። ከዚያም አልፎ አንድ ኮሜንት ላይ ደቡብ ክልል ያስተማርኳት ልጅ ትመስለኛለች እና እንዴት የቸርመን ነካው እንደ ደህና አስተማሪያችን ነበር እንዴ ነክቶ የምር መስሏት። አሁን እሷ በነገራችን ላይ ጥሩ ብትሆን እውቀት እንዲኖርህ ስለ ኤዲቲንግ ወይ ስለሆነ ነገር የማታውቅ ከሆነ እውነት ነው የሚመስለው። እና እንደዛ ይሉን የምር ኮሜንት እየተከራከረ እሱ እኮ አስተማሪያችን ምናምን እያለች ነበረ። እና የአይነት ነገሮች አይደርሱኝም። ከዚያ ውጭ ያለው ግን እኔ እንደፈኒ ነው የምጠቀመው። እኔ መመለስ አልመለስም፣ ኮሜንት ላይ አልመለስም። አንዳንድ ጥሩ ከሆኑ ላይክ አደርጋቸዋለሁ፣ ካልሆኑም ዝም ብዬ ነው የማልፋቸው። ብሎ ካላረግም ምክንያቱም ይጻፉ ስራቸው ነው፣ እኔ ስራዬን ነው የምሰራው ብዬ አስባለሁ። እና እንደዚህ አይነት ነገሮች አሉ። የማይረሳው እና የሰበረኝ ይሄ ነው። በዚህ መንገድ ደግሞ ሁለተኛ ሰዎች አሁንም ተሳዳቢ ሰዎች ሌላ እኔም መሳደብ ይችላል። እንዲህ ያደረጉትም እንደዚህ ነው። ተሳዳቢን የማመሰግንበት ጊዜ ነው። ለምን ታመሰግነዋል? እኔን ነው የነኩ። ሌላ ይቺ ናት ብቻ ጎጃም አካባቢ እንደዚህ ብላ ማህበረሰብ እንትን ለማጥላሸት ስትሞክር ለኮሜንት አልመለስኩላትም። አይቺ ዝም ብዬ ገብቼ ነው የወጣሁት። ግን ሌሎቹ እኔን የሚሳደቡ ናቸው። ፐርሰናሊ በቃ እኔን የሚሳደቡ ናቸው። እኔን አንተ ጠንቋይ፣ አንተ ማጂካ በቃ በቂ ነው። አንተ ትቻል፣ አንተ ትመልሳለህ። ይሄን ዘይ ነገር ተገቢ ነው ያስባለሁ እና ላመሰግናቸው እወዳለሁ። እኔን ብቻ ስለሰደቡ በፊት ጽፉ ነበር፣ ግን አወጣው እየሰሩ ተናገርኩኝ። ይሄን ነው የምጠቀሙ፣ እናንተም ተጠቀሙ፣ ስልካችሁ ላይ ያለ ነው ተጠቀሙ እና ተጠቀሙበት፣ ስሩበት አልኩ። አሁን አሪፍ ነው። ቻሌንጅ ነው። ምንም አክሴፕት አድርጌዋለሁ። ኤክሴፕት ይሄ ቅድም ከነገርኩልሽ ጋር ይሄን መጥፎ ስራዎችን ከሚሰራባቸው ውጭ ሌሎቹን የሚቀበላቸው ቆንጆች ናቸው፣ የሚያበረታቱ የሚደግፉ ናቸው ማለት ነው። ይህን ይመስላል።